ለቃቃሚ ነሽ እሺ አስቀያሚ አስጠሊታ ምን ትመስላለች ተመልከቷት ቀፋፊ ብለው በማትረጂው ቋንቋ ቢሰርቡሽ ምንም አይመስልሽም ነገር ግን አንቺ በምታውቂው ቋንቋ ትንሽዬ ቢሰርቡሽ በራፍ ደግተሽ ታለቅሻለሽ ውስጥሽ ይሰበራል አሁን ውስጥሽን የሰበረው ስድቡ ነው ወይስ አንቺ የሰጠሽው ትርጉም ስትነቂ ስትባንኝ የሰው ስድብ እንደማይሰብርሽም እንደማይጠግንሽም ታውቂያለሽ አንቺ የምትሰጪው ትርጉም ግን ከፍም ዝቅም ሊያደርግሽ ይችላል አንዳንዴ ያወደሱሽ እንኳን የምትሰጪው ትርጉም አሉታዊ ከሆነ ውስጥሽ ይሰበራል የኔህን የሰከሩ ያበዱ የዞረባቸው ሰዎች ስድብን ወደ ውስጥሽ አስገብተሽ ምን በወጣሽ የምትጨናነቂው ምን በወጣሽ የምታለቃቅሽው ወደ ውጭ አድርጊና ስለ ራስሽ ለራስሽ ሁሉ ጊዜ በጎ ነገር ንገሪ ወደዱሽ ጠሉሽ አደነቁሽ አላደነቁሽ ስለ ራስሽ የተቀደሰ የተባረከ ሐሳብን ከያዝሽ ማንም አይጎዳሽ ትጠገኛለሽ እንደዚህ አይነት ቪዲዮ ሰርቼ አላውቅም የመጀመሪያ ነው እንደኔ ቦርቦሩ ለምትሰቃዩ እህቶቼ ተመልከቱት ይሄንን ነገር ሀበ ሚስማር ወይም ደግሞ በአማርኛው ደግሞ አረብ ሀገር ሀበ ሚስማር ነው የሚባለው እንትን ቅሩፉን መሰለኝ ነው የሚባለው ያዋትች ይሄንን ነገር በውሃ ፍልታችሁት ከተገኘ ትንሽ ፓውደሩን አርጋችሁበት ፈልቶ ከወጣ በኋላ ደግሞ ሎሚ በሎሚ አርጋችሁ ጠጡት ልክ በቃ ላይ እኔ አላመንኳትም ልጅቷስ ቪዲዮ ሰርታ ስትለቅ ማለት ነውና በቃ እናንተ ተጠቀሙትና ካልሰራ እኔ ልትላለች ማለት ነው እና የእውነት በጣም በቃ እኔ እንጃ እኔ አላመንኩኝ ማለት ነውና ህመሙ ወዲያው ነው ቀጥ ያለው ማለት ነውና ልክ ማንስተሽ ሲመጣባችሁ ሲያማችሁ ይሄንን ተጠቀሙ ማለት ነው እኔ በጣም በፊት ሀገር ይሁን አልታመምም እግዚአብሔር ይመስገን እዚህ ግን ከመጣው በኋላ ስራ ምናምን ይመስለኛልና በጣም ነው የሚያመኝ ወገቤን ሁሉ አስሬ የሚሰራ በቀራለና እንደኔ ለምትሰቃዩ እህቶቼ አሪፍ መፍትሄ በአንዴ ቀጥ ነው የሚያደርግላችሁ ማለት ነው አላምንም እንደዚህ አይነት ነገር ስሰራም የመጀመሪያ ነው ግን መጀመሪያ ራሴ ላይ ነው የሞከርኩት ራሴ ላይ ሲሰራ ቪዲዮ ሰራውላችሁ ማለት ነው ስለዚህ ተጠቀሙት ለእህቶቻችሁ ለእናቶቻችሁ ሼር አድርጉላችሁ ወንዶችም ካላችሁ ደግሞ ለሚስቶቻችሁ በርግጥ ሲስተር ጋር እንደዚህ አይነት ነገር ላታወራ ትችላለች አንዳንድ እህቶች እና ለሚስቶቻችሁ ስለማትደባበቁ ማለት ነው ለሚስቶቻችሁ ሼር አድርጉላችሁና ይጠቀሙት እሺ አመሰግናለሁ